የበጋው የትምህርት ጊዜ ተጠናቆ የክረምት ወራት ሲገባ ልጆች ከወላጆቻቸው ጋር ሰፊ ጊዜ ያገኛሉ። በዚህ ጊዜ ልጆች በትምህርት ጊዜ የማያገኟቸውን ክህሎቶችን ያዳብራሉ። በዚህ የክረምት ወቅት እንደ ፍላጎታቸው እንደየእድሜ ደረጃቸውና እንደየዝንባሌያቸው አይነት ወላጆች አሊያም የቅርብ ቤተሰቦቻቸውን በማማከር አልፎም ከተለያዩ ነገሮች የራሳቸውን ፈጠራ ለመስራት በማንበብ ልምዳቸውን እንዲያዳብሩ ይረዳቸዋል። ሰላም ጤና ይስጥልን ውድ የከፋ ቴሌቪዥን ተመልካቾቻችን፣ በዛሬው መሰናዷችን የተማሪዎች የእረፍት ጊዜ ቆይታ ምን ይመስላል ስንል በቦንጋ ከተማ ተዘዋውረን ያነጋገርናቸው ልጆች ለመጪው የትምህርት ዘመን ከመዘጋጀት በተጨማሪ የተለያዩ ጨዋታዎችን ከወንድሞቻቸው እህቶቻቸውና ጓደኞቻቸው ጋር በመጫወት ሊያሳልፉ ይችላሉ። ከጨዋታ በተጨማሪ ለልጆች የተሰሩ የቴሌቪዥን ፕሮግራሞችን እንዲሁም የልጆች ፊልሞችን በመመልከት ያሳልፋሉ። ታዲያ ይህን ሲያደርጉ ግን የየራሳቸውን እውቀት ይቀስማሉ። ከእንዲህ አይነቶቹ ባለራዕይ ህጻናት መካከል የቅርጻ ቅርጽ ተሰጥኦ የተቸራቸው ከቦንጋ ከተማ አግኝተን ከሁለት ጓደኛሞች ጋር ቆይታ አድርገናል። እነኚህ ልጆች የትምህርት ጊዜያቸውን በማይሻማ መልኩ ስራቸውን በአግባቡ ያከናውናሉ። አሁን ባለንበት የክረምት ወቅት ደግሞ ጊዜያቸውን በዚህ መልኩ ያሳልፋሉ። የምማረው ከፋ ካቶሊክ ሰማዕታት መታሰቢያ ቁጥር 2 አንደኛ ደረጃ ትምህርት ቤት ነው። አሁን የስምንተኛ ክፍል ተማሪ ነኝ። ከወረቀት ስራ ጋር የተገናኘሁት በመምህር ደረጃ አማካኝነት ነው። መምህር ደረጃ የሚያስተምሩት እይታና ትወና ነበረ። ከዛ ወረቀት ሁሉ ጊዜ ይሰጡንና መቀስ ወረቀት ኮላ ምናምን አዘጋጅተውልን እስቲ ታለንታችሁን አውጡ ይሉን ነበረ። ከዛም በኋላ በትንሹ ዝም ብዬ ስሰራ መቀስ አያያዜ ምናምን አይተው አንቺ ታለንትሽ ወደዚህ ያዘነብላል፣ በወረቀት ስራው ጠንክረሽ ስሪ ብለው ምንም የምጠይቃቸውን ነገር ሁሉ እያሟሉልኝ እንግዲህ ለዚህ ደርሻለሁ። ለመጀመሪያ ጊዜ የሰራኋት ደግሞ ማስታወሻ ናት። ያው ማስታወሻ እዛው ትምህርት ቤት ውስጥ ነበር የሰራኋት። እቺ የስልክ ቁጥር መያዣ ማስታወሻ ናት። ስሜ ኤልዳና ሀብታሙ ይባላል። የምማረው ከፋ ካቶሊክ ሰማዕታት መታሰቢያ ቁጥር 2 አንደኛ ደረጃ ትምህርት ቤት ነው። ይሄኛውን ለመስራት የተነሳሳው ቴሌቪዥን ላይ ያለው ስልክ ላይ ያለው በዛም የተነሳ በቃ የመስራቱ ፍላጎትም ስላለኝ ወረቀቶች ቤት ውስጥ ነበሩ በመስራት በትንንሽ ወረቀቶች በመስራት ለዚህ ደረጃ ይበቃዋል። ልጄ ተማሪ ኤልዳና ሀብታሙ የተለያዩ ቅርጻ ቅርጽ ስራዎችን ከሚዲያ በማየት ሰርታ ለመውጣት ደግሞ በጣም ጉጉትና ፍላጎት ነበራት። አሁን የኔ ኤልዳና ቤት ውስጥ ቴሌቪዥን የህፃናት ፕሮግራም አይተወዳለች። በእውነት ለመናገር ወዲያው ታይና ተሯሩጣ ወረቀት ዝም ብሎ የተጣለ ወረቀት ምናምን በምላጭ ነው እየቆረጠች ሰራርታ ታሳየኛለች። ከሆነ ቦታ ስመጣ ከስራ ምን ከየትም ስመጣ እሷም ያው ከትምህርት ቤት መጣ በትርፍ ጊዜዋ ነው ግን እሱን ነገር የምታየው ታሳየኛለች። በቃ እኔ ደስ ይለኛል። እንዴት ቻልሽ ሰላት አይቼ እኮ ነው ትለኛለች። ከዛ ወስዳ ለጓደኛዋ ስታሳያት እሷም ቤት ሰርታ ያመጣችውን አጋጣሚ ትምህርት ቤት ሁለቱም ትምህርት ቤት ነው። ከዛ ያችም ተነሳሳች እችም በማየት በመጓጓቷ የተነሳ እንትን ትላለች። በቃ ፍላጎቷን ወደዛ ላይ ያተኮረች። መጨረሻ ላይ በቃ ከዛም በመቀጠል ይሄ ዩቲዩብ ላይ እያወረዱ ለማየት ስልኬን ትጠይቀኛለች። ፈቃደኛ ነኝ አውርደሽ ይላታል። እና በዚህ መሃል ደግሞ በጣም እንትን የሚላት ወንድሟ ታላቅ ወንድሟ የሰራችውን ሁሉ በስልክ በቴሌግራም ትልክለታለች ለወንድሟ። በርቺሽ እኑ በርቺ ይላታል። የቤት ስሟ ነው እኑ በርቺሽ ይላትና የእንትን ይሞላላታል ስልኬ ላይ በቃ በደንብ እንደፈለግሽ እያወረድሽ ስሪ ይላታል። እዛ ላይ ደግሞ ማቴሪያሎችን በብዛት ያሟላላት እሱን እናንተ እንዳያችሁት መቀሱንም ወረቀት ሽቦችንም ኮላዎችን እየገዛ በርቺ እያለ ያበረታታት ወንድሟ ነው። በጣም ለዚህ እንዲበቃ እንዲገፍታ እንድትሄድ የሚያደርገው ወንድሟ ነው።
ኤልዳና ጎበዝ ልጅ ነች። ከትምህርቷ ጎን ለጎን ይሄን ነገር ስትሰራ ነው ሁሌ ማያት። ብዙ ጊዜ እመጣለሁ ቤት ስመጣ እዛ ላይ ነች እና አንዳንዴ በቤት ስሟ እኑ እያልኩ እየጠራኋት ይሄ ነገር ከትምህርትሽ ጋር እንዴት ነው ብዬ ሁላ ጠይቃታለሁ። አይ ምንም ችግር የለውም በትርፍ ሰዓቴ ነው የምሰራው እና ከትምህርቴ ጋር አይጋጭብኝም። አንዳንዴ እረፍት ሳረግ ወደ ትምህርቴ ነው፣ ከዛ በኋላ ደግሞ ይሄን ትምህርት አጥቼ ስነሳ ወደዚህ ነው ትለኛለች እና በጣም ጎበዝ ልጅ ነች። ያ የምትሰራው ስራ ሁሉ ይገርመኛል። በዚህ እድሜዋ እንዲህ መስራቷ ብዙ ጊዜ ስመጣ እዛ ላይ ነች። የተለያየ ነገር ነው የምትሰራ። ያየችውን ሁሉ ነገር ትኩረት ታረግና እሱን ወደ ተግባራዊ ስታረግ ነው ማያት። አሁን ወደ 8 አልፈለሁ ከ7 ወደ 8 ያለፍኩት ከ1 እስከ 3 በመውጣት ነው እና ምንም ትምህርቴ ላይ ተጽዕኖ አላደረገብኝም። በትርፍ ሰዓቴ ቅዳሜና እሁድ እና ክረምት ሰዓት ላይ እንሰራለን። ከትምህርታችን ጎን ለጎን ነው የምንሰራው። ትምህርታችንም ሙሉ ለሙሉ ረስተን ሳይሆን ከጥናት ቦታ ባሻገር ነው የምንሰራው። ይሄን ከ1 እስከ 10 ነው የምወጣው በትምህርት ደረጃ ውስጥ ከ1 እስከ 10 ነው እየወጣ ያለው እስካሁን ድረስ። ለማሻሻልም እየሞከርኩ ነው። ደግሞ እኛ እንደ ቤተሰብ አንጫናትም። ህፃናት ግን ጨዋታ ትታ ይሄን ስትሰራ ይሄን ታይና ተጫዋች ከማለት እንደውም ከጨዋታው ቤት መታ ይሄን ስትሰራ በርቺ ነው የምንላት። አባትም ትምህርትሽን እንዳይጎዳ ነው የሚለው። ያው ትምህርቷን እንኳን አይነካውም። በትምህርቷም እግዚአብሔር ይመስገን ደህና ናት፣ ምንም አትልም። ከ1 እስከ 10 ትወጣለች ክፍል ውስጥ። በዛ ላይ ያው ይሄን ስራ ስትሰራ ምንም ደስ ይለኛል። ከትምህርታቸው ጎን ለጎን የሚፈልጉት ሙያ ማለት በአእምሯቸው ያለውን ቢሰሩ ደስ ይለኛል። ነገር ግን አሁን ላይ ያሉ ልጆች እኛ መርተናቸው ሳይሆን በራሳቸው አእምሮ ስለሆነ የሚያስቡት የሚያደርጉት መልካም ነገር ሲያደርጉ እናበረታታቸዋለን። መልካም ያልሆነ ነገር ሲሆን ደግሞ ያው ወላጅ እንደመሆናችን መጠን እዛ ስፍራ ላይ እንዳይገኙ መጥፎ ስፍራ ላይ ሆነው ከትምህርታቸው እንዳይዘናጉ እናደርጋለን። ነገር ግን አሁን ጥሩ ነገር የሚባለውን ነገር ለመስራት ሲፈልጉ በትምህርት ብቻ አይደለም። አንዳንድ ጊዜ ትምህርትም ጎን ለጎን ሆኖ ልጆች የራሳቸው ዝንባሌ ያላቸው ፍላጎት አላቸው። ጥሩ ከሆነ ማበረታታት፣ የሚፈልጉትን ነገር ማቴሪያል ምናምን ካስፈለገ ገዝቶ መስጠት፣ እንደዚህ በእንዲህ አይነት ነገር እንደገፋቸዋለን ብዬ ነው የማስበው። ምነው መሆንም ያለበት እኔ የምሰራው ዓለም ላይ የሚገኙትን ነገሮች በትንሽ እጄ ላይ ባሉት ነገሮች ለመግለጽ ነው የምሞክረው እና በብዛት አሁን ውድ የሆኑ ነገሮችን በእጄ ሰርቼ መጠቀም ነው የምፈልገው። አሁን ለምሳሌ ህፃን ልጅ አሁን ታለንቱ ፎቶ ማንሳት የሆነ ልጅ ካሜራ ካልገዛችሁልኝ ብሎ ካስቸገረ ባጭሩ እቺን ሰርተን መስጠት እንችላለን። እንዲለማመድበት ትንሹ ማለት ነው ታለንቱን እስኪያወጣ ድረስ እቺን እያየ ታለንቴ ይሄ ነው፣ እኔ ፎቶግራፈር መሆኔ ታለንቴ ነው ብሎ እየሰራበት ከቆየ ከዛን ከፍ ሲል የራሱን ካሜራ ሲገዛ ትንሽ እድሉ የሚመቻችለት ይመስለኛል። ከቴሌቪዥን ላይ እኔም ድሮ ጨዋታ ላይ ነበር ማተኩረው። አሁን ግን በቃ ስሜቴን በሙሉ ወረቀት ላይ ያረኩት። ምክንያቱም ከቴሌቪዥን ላይ ያለው ዩቲዩብ ላይ ምናምን አውርጄ እያየው ነበረ። ከዛ ይሄ ለመስራት ደግሞ ተነሳሳው። በጣም ፍላጎቱም ነበረኝ። ከዛም በኋላ ይሄ ፍላጎት አለኝ ብዬ ለቤተሰቦቼ ስናገር ወረቀት መቀስ ሁሉ ምንገዙልኝና ቤት ውስጥ መስራት ጀመርኩ ማለት ነው። መጀመሪያ የሰራሁት ቦርሳ ነው። በክብሪት ነው የሰራሁት። ቺስ ቦርሳ ምትዘጋ በትንሽ ክረምት እንደማየው ከሆነ የተለያዩ መጽሐፍቶችን እያወረደች ነው። የ8ኛ ክፍል መጽሐፍቶች የመጽሐፍ እጥረት አለ በየትምህርት ቤቱ እርግጥ። አሁን ግን የተለያዩ 2 መጽሐፎችን አወርዳ እያነበበች ናት። ያው እንትን ነው እንዴት ልበልህ የኔ እንትን ሳይሆን ሲጀመር ልጄ ይሁንሽ ዝም ያለች ናት ከልጆቼ ቤት ውስጥ ራሱ መኖሯን ራሱ ጠርታን ፊት ለፊት ላይ ድምጿን ስንሰማ ቆይተን እንዴ ምን ሆነሽ ነው ፊት ለፊት አትመጭም ምን ብለን ጠርተን አይተናት ነው። ማንበብን ከጀመረች በቃ ማንበብ ላይ ነው የምታተኩረው።
ያኛውን ደግሞ ያው ከሁለት ቀን አንድ ቀን ትዝ ሲላት ደግሞ ሄዳ ትሰራለች ምን ትላለች። ሙሉ ለሙሉ ለቅቄ ወረቀት ስራ ላይ አይደለች የቅርጻ ቅርጽ ስራ ላይ ሳትሆን ታነባለች ምንም አትልም። እንደውም በቅርብ አንድ ጎረቤት የወለደች አንድ ቅርብ ሰው አለችን እና ለሷ ሁሉ አበባ ሰርታ የላከችው አበባ ይገርመኛል የተፈጥሮ ነው የሚመስለው እና በጣም ጎበዝ ነች። እኔ በጣም ነው ደስ የሚለኝ ስራዋን ሳይ እኔ በእውነት ትንሽ እድሜዋ ቢጨምር ምን እንዴት ያለ ነገር ልታዘጋጅ ትችላለች የሚለው ሁሉ መገመት ነው ከብደኝ እና ጎበዝ ነች በጣም ደስ ይላል ስራዋ። ከትምህርታቸው ጎን ለጎን የሚፈልጉት ሙያ ማለት በአይምሯቸው ያለውን ቢሰሩ ደስ ይለኛል። ነገር ግን አሁን ላይ ያሉ ልጆች እኛ መርተናቸው ሳይሆን በራሳቸው አይምሮ ስለሆነ የሚያስቡት የሚያደርጉት መልካም ነገር ሲያደርጉ እናበረታታቸዋለን። መልካም ያልሆነ ነገር ሲሆን ደግሞ ያው ወላጅ እንደመሆናችን መጠን እዛ ስፍራ ላይ እንዳይገኙ መጥፎ ስፍራ ላይ ሆነው ከትምህርታቸው እንዳይዘናጉ እናደርጋለን። ነገር ግን አሁን ጥሩ ነገር የሚባለውን ነገር ለመስራት ሲፈልጉ በትምህርት ብቻ አይደለም አንዳንድ ጊዜ ትምህርትም ጎን ለጎን ሆኖ ልጆች የራሳቸው ዝንባሌ ያላቸው ፍላጎት አላቸው። ጥሩ ከሆነ ማበረታታት የሚፈልጉትን ነገር ማቴሪያል ምናምን ካስፈለገ ገዝቶ መስጠት እንደዚህ በእንዲህ አይነት ነገር እንደገፋቸዋለን ብዬ ነው ማስበው ምነው መሆንም ያለበት። አውቀውልኛል በትምህርት ቤቴም ወስጄ ቅርጻ ቅርጽ የሚቀመጥበት ክፍል ይቀመጥልኛል ስሜ ተመዝግቦ ምናምን በጣም ሁሉም አስተማሪ ራሱ ያቀኛል እኔ ማለት ነው እንደዚህ እንደምሰራ በጣም ነው የሚያበረታቱኝ። ስሪ ጎበዝ በርቺ ትልቅ ቦታ ላይ ትደርሻለሽ እያሉኝ በቃ በእንትን ውስጥ በቅርጻ ቅርጽ ቦታ ላይ ነው የሚቀመጥልኝ ማለት ነው። ይሄኛው ሁሉም አስተማሪ ያበረታተኛል። እነግራታለሁ እንዬ መጨረሻሽ በዚህ ስራ ምናምን የምትመረቂው እኔ ዲዛይነር ነው መሆኑ ትለኛለች። ጥሩ ነው እሱም ቆንጆ ነው እላታለሁ። በቃ ፍላጎትሽን አልገታውም እላታለሁ። እግዚአብሔር ግን ለዛ ያደርሳት ልጅ መጀመሪያ ፍላጎቷን አልጫንም የምትፈልገውን እንድታደርግ ነው የምትፈልገው እንደ ወላጅ። ይሄንንም ስራ ስትሰራ ለኔ ነግራኝ ሳይሆን ራሷ ተነሳስታ ስለሆነ ደስ ይለኛል። ስትሰራም ደስ ይለኛል በመታነብብ ሰዓትም ስታነብም ደስ ይለኛል። ያው የተፈጥሮ አበባን ስንገዛ ወዲያው ይከሽፋል። ይሄ እንኳን ብዙን ጊዜ ይቆያል ብዬ አስባለሁ። የወረቀት ስራ በጥሩ ቦታ ከተያዘ እኮ ይቆያል የወረቀት ስራ እና እንግዲህ ግባቶችንም እየገዛንላት ጎን ለጎን እንትን ትላለች። አሁን ደግሞ ክረምት ስለሆነም ነው ቤት ውስጥ ቁጭ ብላ በደንብ እንዲነዚህ ብዙ የሆኑትን የሰራችው። ትምህርት ሲከፈት ደግሞ ከቅዳሜና ውጭ ወረቀቱን ስራ ላይ እንኳን እንድታተኩር አላደርግም። የክፍል ትምህርቷን የጽሁፍ ትምህርቷን ነው። ዲኮር ሰሪ መሆን ነው የምፈልገው። ወደፊት የምፈልገው ዲዛይነር መሆን ፈልጋለሁ እና እነዚህ የወረቀት ስራዎችን ተምሬ በቃ ከፍ ያለ ነገር መስራት ፈልጋለሁ በወረቀቶቹ ዙሪያ ማለት ነው። በስተመጨረሻ ማመስገን የምፈልገው በመጀመሪያ ፈጣሪን ነው ለዚህ ላደረሰኝ። በሁለተኛ ደረጃ ደግሞ ቤተሰቦቼና መምህር ደረጀን በተለይ መምህር ደረጀ በጣም አመሰግናለሁ። ታለንቴን አውጥቶ ይሄን ነገር ትችያለሽ ብሎ ለዚህ ላደረሰኝ መምህሬን አመሰግናለሁ እና ቤተሰቦቼን እናትና አባቴን ሳይሰለቹ ስልካቸውን እየሰጡኝ ያበረታቱኝ ለዚህ አድርሰውኛል እና ታላቅ እህቴ ምህረት አብዮት እሷም ሁሉ ጊዜ የምሰራቸውን ነገር እያየች በጣም ትደሰትብኛለች። ጥሩ ደረጃ ላይ ደርሼ እንደማስተስተትም ተስፋ አረጋለሁ። በመጨረሻ ደረጃ ደግሞ መምህራኖቼና ትምህርት ቤቴን ማመስገን እፈልጋለሁ። መጨረሻ ማመስገን ፈልገው ሰው አሉ። በመጀመሪያ ማመስገን ፈልገው ፈጣሪን እናም በሁለተኛም ቤተሰቦቼን እናቴንና አባቴን ማመስገን ፈልጋለሁ። ወንድም እህቶቼን ማመስገን ፈልጋለሁ። እኔ መክራው አሁን በተለይ ከትምህርት ሰዓት ውጪ ጊዜያቸውን ባልባሌ ቦታ ባያሳልፉ እንደ ወላጅ እንደ እናት እንደ መምህርትነቴ መመክራቸው ልጆች ትርፍ ጊዜያቸውን አንድ ቢያነቡ
ሁለት ደግሞ እንዲህ የተለያየ ፈጠራ ስራዎችን ቢሰሩና ላቅላለ ደረጃ ቢደርሱ ደስ ይለኛል። ከነሱ ተሞክሮ አይቶ ከፍ ላለ ደረጃ ቢደርሱ ደስ ይለኛል። ቢያነቡ ደስ ይለኛል። በተለይ ቢያነቡ በቃ ትልቅ ደረጃ ላይ ይደርሳሉ። ልጆች ቢያነቡ ትልቅ ደረጃ እንደሚደርሱ ይሄ ባለሙሉ እንትን ነው። ውድ የከፋ ቴሌቪዥን ተመልካቾቻችን የተማሪዎች የእረፍት ጊዜ ቆይታ ምን ይመስላል ስንል ያሰናደነው ፕሮግራም ይህን ይመስላል። በሌላ ርዕስ እስከ